ብስሚላህ ያው ይሄ ነገር ስናጠቃልለው ምንድነው ተወሰኑ አንድ ሶስት ምናምን ቪዲዮዎችን ለቅቄያለሁ። በቃ በአጠቃላይ በዚህ ዙሪያ እኛ ሴቶች ብዙ ያው በአቅሜ ልክ ለማለት የምችለውን ያክል ለማለት ሞክሬያለሁ። አንዳንድ ያየኋቸውም ነገሮችን ለማስተላለፍ ሞክሬያለሁ። እንዴት ነው እናንተስ እንደዚህ አይነት ነገር አልገጠማችሁም? አላስተዋላችሁም? ጉዳዩ የለም ብላችሁ ታስባላችሁ? ችግሩ ምን መሰላችሁ? ጉዳዩ ምን ነበረ? ማንም በማንም ክብር ላይ መረማመድ እንደ እስልምናችን አይፈቀድም። ማንም ሙስሊም የሆነ ሰው በማንም ሙስሊም በሆነ ሰው ሀታ በሌላውም አካል ቢሆን በክብሩ ላይ መረማመድ አይችልም። ማንም ቢሆን ማለት ነው። መመሪያችን ይሄ ነበረ። ይሄን ገልብጠን ተረዳነውና እንደፈለግን እንደመጣልን አወራን ማለት ነው። ከዛ አንዱ እንደ ቀልድ ጀመረው። በቃ አንድ ወይ በሆነ ነገር እንትን ባለበት በተቆጣ ወንድሙ ሊሆን ይችላል። በቃ ሸይጣን በሱ በኩል ስራውን ጀመረ። እያልን አሁንም ደግሞ እሱንም ደግሞ የሆነ ሚተቸው ከበላዩ መጣበት ማለት ነው። አሁንም ያንን ሚተቸው እያለ መጨረሻ ወዴት ነው የሚደርሰው? ከዛ መጨረሻው ምን ሆነ ማለት ነው? በቃ ቅድም በባለፉት ቪዲዮዎቼ እንደዘረዘርኩት ከኢልም ወደ መራቅ መስጊዶች ያ ሁሉ ደረሳ ይቀራባቸው የነበሩ መስጊዶች ያ ሁሉ ደረሳ ወደ መበታተን፣ በቃ ቢያንስ ወይ ወደ መቀነስ፣ እንደገና ደግሞ በቃ የሆነ ቁጭ ብሎ እነሱ ጋር ኢልምን ከመማር ኢልምን ከመውሰድ ይልቅ በቃ ወሬ ብቻ ኤከሌ ሚናለ ኤከሌ ሚናለ ወደ መባባል ወደ ማለት ልጆቻችን ከጥቂት ጊዜ ከ10 ዓመት ምናምን በዚች 10 ዓመት ምናምን የታየውን ነው ማለት ነው የምነግራቸው። ከዛ በኋላ በቃ ኢልምን በደንብ ቁጭ ብሎ የመማርን ነገር ወደ መቀነስ፣ ከዛ በቃ እያለ መጣና ወደ ባዶነት ሆነ ማለት ነው። ከዛ አሁን አልሐምዱሊላህ ቅድም ባለፈው እንዳልኩትም እያስተዋለ ነው ሰው ነገሩ የሸይጣን ስራ የሸይጣን ተንኮል እንደሆነ እየገባው ነው ሰው። አሁን አልሐምዱሊላህ እየነቃ ነው። ያው የፈተናው አሰራጮች ደግሞ አላህ ተውበትን ይወፍቃቸው በህይወት ካሉ፣ ከሌሉም እንግዲህ ይዘው ሄደዋል ማለት ነው። በተለይ በእኛ በስልጤ ዞን በእያንዳንዱ መድረሳ የነበረውን የደረሳ ብዛት አስተውሉት። ወላሂ ግልጽ ነው። እኔ ባላወራ ደስ ይለኝ ነበር ብያቸዋለሁ። ግን ሁሉም ዝም። ሴቶቹም ደግሞ አንቀንስም ይሄን ነገር ከአሁን በኋላ እስቲ ትምህርት ይሁነን ነው። የሆነ ነገር እንደዚህ የሆነ በቃ በጠላቶች በኩል የሆነ ነገር ቂቤ ተቀብቶ ማር የሚያወራ ሰው ጨማምረው ልከው የሆነን ነገር ዲናችንን ለማዳከም እርስ በርሳችንን ጉልበታችንን ለማድቀቅ የሆነ ነገር ሲላክብን እናስተውል። ምንም ነገር ማድረግ ባንችል እንኳን በየሄድንበት ይሄን ጉዳይ ላለመንዛት እንደ ቀልድ እኮ እኛ እኮ በተንኮል አስበነው ላይሆን ይችላል የምናወራው ነገር የእውነት እየመሰለ አምሮ ደግሞ የነገርሽውን ነው ሴቭ አድርጎ ያንን ነው በቃ። ከዛ በኋላ ያንን ልጅ ሄዳ በከላይ ቅራ ብትይው የሆነ ሹባህ ነገር ጭንቅላቱ ላይ ይጣልበታል። አይቀራም በቃ ስልኩን እየጎረጎረልሽ ይላል። ከዛ ማዘሬዋ እያለሽ ይላል ማለት ነው። ያ እንዳይሆን እናስተውል፣ እንንቃ። አሁንም ቢሆን እንመለስ የምትለዋን መልእክት ለማስተላለፍ ነው። እንዴት ነው አስተዋላችሁት? አስተላለፋችሁት? ለሌላው ሰው እንዲተላለፍ አደረጋችሁት? አስተላልፉት። በቃ እንደ ድሩ ከዛሬ 12 ዓመት በፊት እንደነበረው እያንዳንዱ መድረሳችን እያንዳንዱ አሊሞቻችን እዚሁ ወላሂ ስንት 500 600 700 እስከ 1000 ደረሳ የሚቀራበት የነበረ መድረሳ አሁን ተዳክመዋል ማለት ለምን? እንደ ቀልድ በተወራ ወሬ ማለት ነው። እሺ አሁን እነዚህን ሰዎች ምን እንበላቸው? እንኳን ደስ አላችሁ ነው የሚባሉት።
አሁን ይሄን መድረሳ የበታተኑ ሰዎች አንድ ሰው እኮ ቢሆን እኮ እሺ ይሄን ሰው እንደው ይሄ ሰው የእውነት አለበት እንዴ ወይ ብለሽ ወይ እንትን ያለሽ ወይ ታጠኛለ ምንድን ሁሉንም አሊም አንድ ሰው አያስቀራም። ሰው አንድ ሰው አያስቀራም። በቃ ሁሉን ኢትዮጵያ ላይ ያለን ሰው በሙሉ አይሆኑም። እሺ የት እንሂድ? በማን እንቅራሽ? ይሄን የሚለው አካል ዛሬ ቢሞት በማን ነው ልይሽ? እኔ ብቻ ነኝ ልክ ነው አይደል? በውስጥ አዋቂነት እኮ ኤከሌ ምንድን ነው ኤከሌ ምንዲያ ነው ኤከሌ እሺ ሁሉም እንደዛ ሆነ። እሺ አቀብን። እሺ ልጆቻችንን ወደዛ እንዳይሄዱ ዳል ሙድል ነው ተብሎ አቀብን። ይሄን ፍትና መጀመሪያ የጀመረው ከስር የሆነ ተራ ሰው ነበር። ግን እያለ ፊትና ትንሹም ቢሆን በሙስሊሞች ላይ እንደ ቀልድ ሲጀመር እያለ የት እንደሚደርስ ሊነግራችሁ ስለፈለኩ ነው። እንደ ቀልድ ነው የተጀመረው መጀመሪያ ማለት ነው። የሆነን ሰው አታክ ልታረጊ ስትፈልጊ ወይንም ሲፈልጉ ጀመሩት እንደ ቀልድ ሄደ ማለት ነው። ተያይዞ ሄደ ማለት ነው። ያኛው አንድ የኔን ግብ አሳካው ሲል እንደገና ከሱም ከበላዩ የወጣ እሱም የኔን ግብ አሳካው ሲል እንደገና ከበላዩ የወጣ ሄዶ የደረሰ ማለት ነው። በቃ በሁሉም ደግሞ ከበላይ ያመጣበት አለ። በቃ ሁሉንም አይሆንም የሚለው ደግሞ መጣ ማለት ነው። ሱብሃንአላህ። አያችሁ እንደ ቀልድ አንዲት ንግግር እንዴት ዓለምን ልታጠፋ እንደምትችል አሰባችሁ? አያችሁ አንድን መንደር አንድን አካባቢ እንዴት ልታወድም እንደምትችል እንደ ቀልድ የምናወራት ንግግር ማለት ነው። እንደ ቀልድ የምትነዛ አንዳንድ ንግግር እንዴት ብዙ ጥፋት ልታስከትል እንደምትችል እቺ መጥፎ ቃላት እያደገች የት እንደደረሰች። ስለዚህ በአጠቃላይ ጠቀለለልን ማለት ነው። ሁሉንም ደግሞ አይሆንም የሚለው መጣ ማለት ነው። ከዛ ሴት እንሂድ። ስለዚህ ያ ሰውዬ በውስጥ ታዋቂነት ሁሉም አይሆንም እኔ ልክ ነኝ ነው አይደል እንዴ? የሰው ልጅ ደግሞ ፈራሽ ነው። ፈረሰ ያ ሰውዬ እሱ ነው ልክ የሆነው እንበል እሺ። ከዛስ መሄጃችን የት ነው የሚሆነው? ስለዚህ ነገሩ ከመሰረቱ ስህተት ነበረ ማለት ነው። አስተውሉ፣ አሁንም አስተውሉ። እውነት ነው ብዙ ቲፎዞዎቹ እንደሚንጫጩ ይገባኛል። ግን እኔ ይሄ መስሎ እንዲህ ነው የተረዳሁት። በቃ እኔ አለማውራቱ ፊትናን ሙስሊሞች ላይ አለመንዛቱ ይሻል ነበር። በቃ ይሄ በቃ አንድ ደህና ሰው የሆነ ነገር ለእስልምና ሊያበረክት ተፍ ስል እኛው ራሳችን ቡዳ ሆነን ቅምጥል ያንን ሰውዬ በቃ እስከ ፌደራል ሄዱ እስቲ በቃ ሙስሊሙን ወክሎ የሆነ ሰው ተነስቶ ለሙስሊሙ በቃ አጥንቱን ስጋውን ደሙን ሰጥቶ ታግሎ ታስሮ የሙስሊሙን እንትን ለማስከበር የሆነ ነገር ሲሆን ስናይ ወይ እሱ እኮ እንዲህ ነው። ለምን የተሰጠን ነው። በቃ እኛን ሊያዳክሙ ከተነሱ ሰዎች የተሰጠን የቤት ስራ ነው ማለት ነው ይሄ። ወይንም እነሱ ሰዎች ሙስሊም በለበሱ የሙስሊም ልብስ ባጠለቁ ሰዎች በኩል የሚነዙልን ወሬ ነው ማለት ነው። ከዛስ ያ ሰውዬ እንደዛ ታግሎ ምን ብሎ አሁን የኢትዮጵያ ሙስሊም ግማሽ ህብረተሰብ ሙስሊም 60 ምናምኑ ሚሊዮኑ ሰው ለዛ ሁሉ መስዋዕት ሆኖ የሆነ መፍትሄ ሲያስከብርም መጀመሪያም ለራሱ ጥቅም ብሎ ነው። ሁሉንም አጣጣል። እሺ ማን ነው ደግሞ የሚያጣጥለው? እኮ የእውነት ዕውቀት ያለው ሰው ቢሆን እኮ አንድ ነገር ነው። ምንም ዕውቀት የለው በቃ ልጆች ምግብ አላደረሳችሁም፣ አንቺ ሴት ምግብ አላደረሽም ከማለት ውጪ ምንም አያውቀው ማለት ነው። በተለያየ ዕውቀት አልፈው ተርፎ ዓለማዊ ዕውቀትን እንኳን አእምሯቸው ላይ አጭቀው ከዛ ሙስሊሙ ላይ የሚደርስን እያንዳንዱን ነገር እግር በእግር ተከታትለው መፍትሄ የሚሰጡ ሰዎችንም እነሱ እኮ እንዲህ ናቸው እንላለን። ኧረ ተው አድቡ ሰዎች በአላህ። ያ ሰውዬ እኮ የሆነ ነገር እውነት ሊኖረው ይችላል። ይተሳሰቡ አላህ አለው እኮ ምንድን ነው እኛን ማን ነው ለሱ ተቆጣጣሪ ያረገን? እሺ ከዛ አይቡ ጋር
ለሙስሊሙን የሚጠቅሙ ደግሞ የሆነ ጥሩ ነገር ቢሰራ ምንድነው? ምን ችግር አለው ታዲያ? እንዴ የሆነ ሰውዬ ለምሳሌ በቃ በጣም ሙሽሪክ ነው ሊበል፣ የሆነ በቃ ወንጀለኛ ነው ሊበል። እሺ እኔ የሆነበት እየሄድኩኝ የሆነ እቃ ወደቀብኝ አንስቶ ቢያቀብለኝ ታዲያ የሰው ወንጀለኛ ነው ማለት ነው? ምን አጠፋሽ የሰው? ምን ለማለት ፈልጌ ነው? ለሙስሊሙ የሆነ ነገር በህይወቴ ላበርክት ብሎ አንድ ሰው ሰው ነውና የሆነች ወንጀል ልትኖረው ትችላለች። የሆነ ነገር ተፉ በሚል ሰዓት ያችን ወንጀል ሰርታ የለ ለምን ትሰራልናለህ መባሉስ ልክ ነው? እንዴት ነው የምናስበው? በቃ ከበላያችን ያሉ አዋቂዎቻችንን እባካችሁ ምላሳችንን ያዝ እናርግላቸው። ቢያንስ እንደነሱ ሆነን ደርሰን ለሙስሊሙ የሆነ ነገር ማበርከት ባንችል እንኳን ምላሳችንን ሰብሰብ እናድርገው ነው። ለምን ይሄን ሁሉ የሚያመጣው በቃ አለማስተዋላችን፣ አለማስተንተናችን ምንድነው የሚሆነው ነገር? የእውቀት ማነስ ነው ብዬ ስላሰብኩት ነው። በቃ ሰው ፍጹም አይደለም እኮ፣ የሚተሳሰበውም ደግሞ አላህ ነው። ከቻልን በዛ ወንጀሉ ላይ አረተው ይሄን ነገር አትስራ ብሎ ማለት ነው። ካልሆነ ደግሞ የግዳችን ወንጀል አንተ ለምሰራ፣ ስለዚህ እኔን አትወክለኝም፣ ስለዚህ ለኔ ይሄንንም ልትሰራልኝ አይገባም። ወይ ደርሰ አላሰማ፣ እሺ ወይ ደርሰ አልተከላከልክ፣ ያንን ቦታ ሄደ እውቀት የለ፣ እንዴት ትሄዳለህ? በምን ትሄዳለህ? ምን ይዘህ? ስለዚህ ተራ እንደው ከእስልምና ውጭ የሆነም ሰው ያንን ጉዳያችንን ቢያስከብርልን ወንጀሉ ምንድን ነው? ማመስገን ነው እንጂ ለኃጢአቱስ አላህ ይጠይቀው። አንተ አልፈጠርከው፣ አንቺ አልፈጠርሽው። የሆነ ነገር በቃ ሙስሊሙን የሚወክል ነገር ሆኖ የሆነ ነገር ተናንቆ እዛ ስንት እንትን ግብ ፈጥሮ የሆነ ነገር ሲያስከብር ከማመስገን ይልቅ እሱን ለመተቸት መሞከር። ሱብሃንአላህ። እንዴት ነው? እኔ ነኝ የተሳሳትኩት ወይስ እኛ ተሳስተናል ነው? እንዴት ነው? እኔ ነኝ ወይስ ማን ነው የተሳሳተው? ልክ ነኝ ወይስ እንዴት ነው? እኔ እንደዚህ መስሎ ነው የሚታየኝ። እንደዚህ ባናረግ በቃ ለእስልምና አጠቃላይ ለማህበረሰቡ ሙስሊሙም ላልሆነው ሰው ቢሆን እንኳን የሆነን ጥሩ ነገርን የሚያበረክትን ሰው ስናይ፣ ለምሳሌ አንዳንድ ሰዎች መድረሳ ሲገነቡ፣ መስጂድ ሲገነቡ፣ እንደገና ለዛ ሰው እንደገና ወስደው በቦታው የሚያስቀሩ ኡስታዞቹን ሲያስቀጥሩ፣ እንደገና ለነሱ ደሞዝ ሲመድቡ፣ አካባቢው ማህበረሰቡ ሲለወጥ ያ ቦታ እንዲከፈት ዕልም እውቀትን እንዲደርሰው እስልምና እንዲደርሰው ሲያዩ፣ ዳዋ ሲያረጉ፣ ሲለፉ፣ ሲተጉ ስናይ ቶሎ ብሎ የእሱን አቃቅድ ለማውጣት መሞከር። ዋ እሺ ምን ያድርግ? ምን እንዲያደርግ ነው የምትፈልጉት? ይፈልጉና የሚሉትን ሲያጡ ምን ላሉ? ወይ እከሌ ከሚባል ሰው እኮ ቆሞ ነበረ። ውይ እሱ እኮ ያንን መድረሳ ሲያሰራ፣ ያንን መስጂድ እኮ ሲያሰራ እኮ እከሌ የሚባል እኮ የሆነ ሰውዬ እኮ አምጥቶ ብር ሰጥቶታል እኮ። እና ሊላሂ ብለው ከሰጠ ታዲያ ምንድን ነው ችግሩ? በዚህ በሚሰራው መስጂድ ላይ እኔንም አሻራዬን አሳርፉበት ብሎ የሆነ ሰው የሆነ ብር አምጥተው ቢሰጥ ምንድን ነው ችግሩ? ከነሱ ከሆነ ሰውዬ እኮ ጋር እኮ በሆነም በመኪና ሲሄድ እኮ በቃ ሚሉትን ሲያጡ እኮ ነው። ይሄ ምንድን ነው? በቃ በማያገባን ነገር ገባን። ማስተዋልን አልቻልንም። አሻግረን አላሰብንም። አስከትሎት የሚመጣውን ነገር ሳናቅ ቀድመን አወራን። ከዛ በኋላ አልሐምዱሊላህ አሁን ተመልሰዋል። ሰውም አውቋል፣ ገብቶታል። ጥቅምና ጉዳቱን አይቶታል። እየተመለሰ ነው። አሁን ሰው መስሎት ነበረ። ሸይጣን ለተወሰነ ጊዜ ስራ ሰርቶ ነበር። አልሐምዱሊላህ አሁን አልሐምዱሊላህ ወደ አቅላችን እየተመለስን ነው። አሁንም ግን አላችሁ እናስተውል ነው። አሁንም እናስተውል ነው። እስልምና መሰረቱ አንድ ነው። በጥቃቅን አሁን ከእስልምና ውጭ ላለው ሰው እኮ የእውነት እኮ የተለያየን በቃ የሆነ ትልቅ አጀንዳ ያለ ነው የሚመስለው ማለት ነው። ለምን እንደዛ አድርገን ስለሳል ነው ጉዳዩን ማለት አይደለም። በብዙ ነገር እስልምና አንድ ነን።
ሁለት እስላም የለም፣ አንድ ነው በብዙ ነገሩ ማለት ነው። ግን እነዚህን ተራ ነገሮችን እንደዚህ ያዋከብን በጠላት ይሄን ያዋከበው ትክክለኛ ሙስሊም ነው ብዬ አላስብ። ተራ ሸይጣን በቃ በሸይጣን በኩል የተዘራብን ሴራ ነው። አሁንም ተመልሰናል። ብዙ ነገር ቦታውን እየያዘ ነው። አሁንም እናስተውል። ከአሁን በኋላም ቢሆን እንዳሁን ይሄ ሆኖ ተከስቶ ስላለፈ ነው እንደዚህ አይነት አንዳንድ ነገሮች ብቅ በሚሉ ሰዓት ሙስሊሙን ለማዳከም የሆነ ነገር ብቅ በሚል ሰዓት ቆም ብለን መጀመሪያ እናስብ። በተለይ እኛ ሴቶች ቆም ብለን፣ ሴት እኮ አስተዋይ ናት፣ ሴት እኮ ብልህ ናት። ቆም ብለን እናስብ፣ ለማውራት እንዳንቾክል። ለምን ጥፋቱ ዞሮ አለንጋኛውን ነው የሚገርፈን ማለት ነው። ያ እንዳይሆን ነቃ እንበል። እስካሁን ያለፈው ትምህርት ይሁነን፣ እሱን እንርሳው፣ እንጣለው። አሁን ወደ አቅላችን ተመልሰን አንድነታችንን አጠናክረን በየቦታው ያሉ መስጂዶችን በየቦታው ያሉ መድረሳዎችን ልጆቻችንን በመላክ ዕልም ከጉምቱ አሊሞች ሳያመልጡን ማለት ነው። ሳያመልጡን። ወላሂ የሰው ልጅ እኮ ፈራሽ ነው። እነዚህ አሊሞቻችን አብዛኞቻቸው ማለት ይቻላል ከ40 በላይ ከ50 በላይ ናቸው። እነሱ ይሄን ሁሉ ዕልም ይዘው ከሄዱ ማን ነው ልጆቻችንን የሚያንጹልን? እንላክ፣ ይቅሩ ልጆቹ። እንደ ድሮ መስጂዶቻችን ሙልት ይበሉ፣ በልጆች በደረሳዎች ያሸብርቅ ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።